ሰዎች ይሄዳሉ፣ ይመጣሉ፣ ይሞታሉ፣ ደግሞም ሰዎች ይወለዳሉ። አንዳንዴም ብርቱና አሸናፊ ሲሆኑ፣ ሌላ ጊዜ ደግሞ ተሸናፊና ደካማ ይሆናሉ። ከዚህ ሁሉ የሕይወት ምስቅልቅል ጀርባ ግን ምግብ የአንበሳውን ቦታ ይዞ በሰው ልጅ ሕይወት ውስጥ ይኖራል። የሚያልፈው የሚያገድመው ሰው ነጋ አልነጋ ብሎ ሲንከራተት የኖረው የሰው ልጅ ምግብ እጅግ አስፈላጊ ነገር ይሁን እንጂ ብዙዎቻችን ምግብን በልተን ከማደራችን ብቻ ስለምናያይዘው በብዙ ሥራዎችና ሕይወታችን ላይ ውጤታማ ሳንሆን ስንባዝን እንኖራለን። እንደ ባዘንን እናልፋለን። ሰላም ጤና ይስጥልኝ የጣዕምና ጤና ፕሮግራም ተከታታዮቼ፣ ዛሬም እንደ ሁል ጊዜው አዲስ እንግዳ ይዤላችሁ ቀርብ ያለውኝ። እንግዳዬም አርቲስት መላኩ በላይ ይባላል። አብራችሁን ቆዩ። አርቲስት መላኩ በላይ ለጣዕምና ጤና ፕሮግራም ጥሬና ክብረህ ስለተገኘህ እጅግ አመሰግናለሁ። ፈንድቃ ባህል ማዕከል እኔም በደስታ ነው መቀበላችሁ። እግዚአብሔር ያክብርልኝ። አርቲስት መላኩ በላይ አርቱን እንዴት አድርጎ ጀመረ? አመሰግናለሁኝ። ያው እኔ የጀመርኩት እናቴ ሆድ ውስጥ ነው። እናቴ ሆድ ውስጥ ነው መፈራገጥ የጀመርኩት። ከተወለድኩ በኋላ ደግሞ ህብረተሰቤ ተቀበለኝ። በሰርግ ቤቱ፣ በልደቱ፣ በጥምቀቱ ስጨፍር አደኩ። እስካሁን ወራጫለሁ ማለት ነው። ስለ ፈንዲቃ የባህል አዳራሽና ስለ የውጭ ሀገር የጥበቡ ሰዎች ጋር ያለ ቁርኝነት እና ስለ ጠቅላላ ርቀህ ሄድክበት እስቲ ስለሱ ሰፋ አድርገህ ለጣዕምና ጤና ፕሮግራም ተከታታዮቼ ብትገልጽልኝ ደስ ይለኛል። ያ ብዙ ነው፣ በዚች ደቂቃ ውስጥ መግለጽ ባይቻልም እንግዲህ በማንኛውም ሚዲያ ላይ ሌላውን እንዲያበረታና እንዲያጎብዝ ተስፋ እንዲሰጥ ስለምፈልግ በእናንተ እይታ ውስጥ ለህዝቤ ባስተላለፍ ሁሌ አይደክመኝም። ያው እንዳልኩት እናቴ ወደ ውስጥ ነው እስክስታ የጀመርኩት። የሚታወቀውም በጭፈራ ነው። እዚሁ አዲስ አበባ ነው ተወልጄ ያደግኩት። የኮከበ ጽባህ ተማሪ ነኝ። እንግዲህ እንዲህ እያልን የዛሬ 25 ዓመት ነው ፈንድቃ ውስጥ በእስክስታ የጀመርኩትኝ። በዛ ጊዜ አዝማሪ ቤት ነበረ። በሽልማት ነው የሚሰራው። አዲስ አበባ ውስጥ አዝማሪ እስክስታ ጨፋሪ ያው እየሰራው ሽልማቴን አግኝቼ ወጣና ከበረንዳ ዳሪዎች ጋር እየተካፈልኩ አሳልፍ ነበር። ከዛ ፍቃድ ጠይቄ ባንኮኒ ስር እንድተኛ ተፈቀደልኝ። አንድ 7 ዓመት ሳር ፍራሽ አንጥፌ እዛ በምተኛ ሰዓት ነበረ ይሄንን ህልም ያለምኩት ማለት ነውና ያንንም ህልም ነው እውን ሆኖ እንግዲህ ቴድቶክ ላይ ቫንኮቨር ካናዳ ከነ ቢል ጌትስ ጋር ንግግር ያቀረብኩት የማይታመን ነው። ምክንያቱም እስክስታ እንደ ሙያ የማይታይበት ሀገር ነው። በቲያትር ቤት ደረጃ ሴት ልጅ ካረገዘች ትባረራለች። ወንድ ልጅ እግሩ ቢሰበር ወይ ካረጀ ጥሮታ የለውም፣ ኢንሹራንስ የለውም። ጥበብ እንደ ዋልጌ ስራፈት የሚታይ ነው። ምንድነው ዳንኪራ የሚባልበት እና የጭፈራ ሳይንስ ያልተጠቀምንበት እሱ ባለበት ሁኔታ ላይ እዚቹ ፈንድቃ ውስጥ ሳር ፍራሽ ላይ ተኝቼ በቲያትር ቤቶች ሁላ አወዳደር ነበረ። ቁመተ አጭር ነው ተብዬውላ ተባረሬያለሁ። 4ቱም ቲያትር ቤት በሚገርም ሁኔታ ከ12 ዓመት በኋላ 4ቱም ቲያትር ቤቶች ሲወዳደሩ እርስ በርስ ዳኛቸው ነበርኩኝ እና ይሁን ላይ ሆነው ምንድነው የውጭ እድል አግኝቼ ሲሄድ አገሬን ጥዬ ሳልጠፋ ተመልሼ መጥቼ እዚሁ ባንኮኒ ስር እየተኛው ህልሜን ተንተርሼ ተስፋዬን ተንተርሼ በመስራቴ ነውና በዛ ሰዓት እንኳን የውጭ መንገድ አግኝቶ ተኪዶ አይደለም
300 400 ሺህ ብር እንግዛ፣ ቪዛ እንክፈል እና እንውጣ የሚባልበት ፋሽን የነበረበት ሰዓት ነው። እኔ ግን የአገሬ ሚስጥር የገባኝ ሰዓት ነው። በረንዳ ምተኛ እሱን ዝም ብሎ አልመጣምና እሱን ሁላ ተቋቁሜ ነው ወደዚህኛው እርከን የተሻገርኩት። ለካ አሁን ስረዳው ትግል እንደዚህ አይነት ከባድ ነገሮች ናቸው ለፈጠራ የሚያዘጋጁክ። ሁለተኛ ነገር ውጤት ማለት አንድ ነገር አለመህ እዛ ጋር መድረስ ብቻ ሳይሆን ሂደቶቹ ፕሮሰሶቹ ናቸው የህይወት ጣዕሞች እንጂ የግድ እዛ ጋር ቤት ልሰራ ነው ብለህ እስኪ ቆም የምትጠብቀው ሳይሆን ፕሮሰሱ፣ ጭቃ ማውካቱ፣ ልጥ መላጡ፣ ውሃ ልክ መስራቱ፣ እነዚህ ነገሮች ናቸው ልክ ቤት የሚሆኑት እና ህይወት የሚሰጡትና የሚያስደስቱት እነዛ መንገዶች ናቸው። ስለዚህ እኔ አሁን እዚህ ጋር ደርሼ መላኩ ፌመስ ሆነ ወይኔ ታደለ ጎበዝ ኮንግራጁሌሽን የሚሉት መልእክቶች ከነሱ መልእክቶች በላይ በትግሎቹ ላይ የነበሩት ሂደቶች ናቸው የሚጣፍጡት። እና ለካ ህይወት ፕሮሰስ ነው እንጂ ወይኔ እንዴት ችግር ገጠመኝ ብሎ ማልቀስ ይችኛዋን እንድትቀየርልኝ እፈልጋለሁ። እና ሂደት ከባድ ነገር ሲመጣ እሱ ልታልፍ የምታደርገው መፍጨርጨር ነው ሂደት። እና አሁን ዋና ውስጥ ልትጠልቅ ስትል ስትፍጨረጨር ነው የምትድነው። እና ትግልህ ነው ፕሮሰስ። እንደውም አንዳንዴ ልድገመው እንዴት እላለህ። ስለዚህ የግድ ያለቀ እንትን አይደለም። ብዙ ነገር ነው የምነካካባችሁ፣ ምክንያቱም ብዙ አጭር ሰዓት ስለሆነ የሄድኩበት እና ብቻ በአጠቃላይ ፎከስ የማደርገው እስክስታው ላይ ነው። እስክስታው እንዳልኳችሁ የተናቀ እና ቫልዩ ያልተሰጠው ነገር ላይ አሁን የኢትዮጵያ ተወዛዋዦች ጥበብ ማህበር መስራች ነኝ። ከዩኔስኮ $100,000 አሸንፌለት ከሙያ ጓደኞች ጋር ነው ቢሮ ውስጥ ስቲል ፈንድቃ ውስጥ ነው አዋሳ፣ ሐረር፣ ድሬዳዋና ባህር ዳር ብራንች ከፍተናል ከሙያ ጓደኞች ጋር በመሆን እና ቢያንስ ኢንፍራስትራክቸር ወይ መሰረታዊ ነገሮችን ለማስተካከል ሞክረን እዚህ ጋር ደርሰናል። በኔ ብቃ እስቲ አቢዩዝመንቱ ለዚህ ሙያ የሚቆምለት ማን ነው በሚል በዓለም አቀፍ ደረጃም ደግሞ እንግዲህ ያው የዓለም ሎሬት ተደርጌበታለሁ ከኔዘርላንድ መንግስት። የዛሬ 2 ወር እንደዚህ ነው እንደውም ከቤተ መንግስት ከንግስቲቷ ሴሬሞኒ ተደርጎልኝ ሄጄ የክብር አቀባበል ተደርጎልኝ ጥሩ ጊዜ አሳልፌ የመጣሁት። ግን ሎሬት ማዕረጉ በኮቪድ ሰዓት ነበር ኮንግራጁሌሽን የተባልኩት። ብርም ልከውልኛል። ቀላል ነገር አይደለም። ከ84 ሀገር 42 ቀረ። ከ42 7 ቀረ። ከ7ቱ 2 አፍሪካውያን እኔና አንድ ጋናዊ። ይሄ ሽልማት በጣም የምኮራበት ለየት የሚያደርገው 2 ዓመት ሙሉ እኔ ሳላቅ ከጀርባዬ ያጠኑኝ ነበረ። ስለዚህ እነዚህን ሀገሮች በስራዬን ያሸነፍኩት ማለት ነው። ያ ያኮራኛል። እና ደግሞ በአገሬ ውስጥ ደግሞ እስክስታ እንዲህ ሙያ ነው እንዲህ ተብሎ የዓለም ሎሬት ማዕረግ ሲመጣበት እንግዲህ ያው በአገር ውስጥም የበጎ ሰው ተሸላሚ፣ የአርያ ሰው፣ የፈረንሳይ የክብር ሜዳሊያ፣ የጣሊያን ሀገር የክብር ኒሻን፣ አሁን ደግሞ ለመጀመሪያ ጊዜ በዓለም 1700 ሰው ተወዳድሮ 20 ሰው ብቻ ያለፈበት ቴድ ቶክ ላይ ለመጀመሪያ ጊዜ በአማርኛ በማቅረቤ ፍትህ የጠየቁበት በዓለም አቀፍ አስተርጓሚም በእንግሊዘኛ ኢትዮጵያ እንዳልተገዛች የራሷን ፊደል የቀረጸች ኢትዮጵያን የሚያውቋት በጦርና በረሃብ ብቻ እንጂ መልካም ጎኖቿን እንደማይወራና እሱን የተናገርኩበት ለሎካሉም ደግሞ ቅርስ እየፈረሱ እንደሆነና እነዚህ ሄሪቴጅ ነገሮች ላይ መንግስት ልማት ብሎ በያዛቸው መንገድ አንድ ላይ ጠቃሎ በማፍረሱ ማህበራዊ አንድነታችንን እንዴት እንደምናጣ በዚህ በተናቀ ጥበብ ሙያ ድምጽ በመሆኔ እኮራለሁ። እሱን በዚህ ጋር አድርሻለሁ።
አዲስ አበባ ውስጥ ለመጀመሪያ ጊዜ ደሞዝ በመጀመር የእስክስታውና የአዝማሪውን ህይወቶች አስተካክያለሁ። ውጪ ልጆች እያስኩየርኩ እንዳይጠፉ በማድረግ እንግዲህ አንድ 10ኛ ፓስፖርት ላይ ደረስኩ። ሃርቫርድ ዩኒቨርሲቲ ድረስ እስክስታውን ወርክሾፕ ሰጣለሁ። ከተለያዩ ባንዶች ጋር ኮላብሬት ወይም በመቀናጀት ኢትዮጵያን በጥበብ ከፍታ ድልድይ እየሰራው በአገር ውስጥም አንድነታችን ላይ በውጭም አንድነታችን ላይ እንደ አያቶቻችን እንደ አባቶቻችን እንደ ኢትዮጵያን ሃይማኖት እንደሚጸልዩት ድንበር የላቸውም፣ ቦርደር የላቸውም። እንደነሱ በሰጡን ጥበብ ትክክለኛው መንገድ ላይ ሞክሬያለሁ ብዬ በኩራት እናገራለሁ። እኛ ሽሮ እንጀራ በየአይነቱ ነው የለመድነው። እቺን ጣሊያንን ማስታወሻ አሪፍ ነው። ሰላም ላንቺ ውድ እናቴ የ9 ወር ቤቴ ከጓደኞቹ ጋር ቢኖረው ቀጠሮ ፈቃድ ይጠይቃል አባቱን አክብሮ እናት እንዳይከፋት ትከሻዋን ስሞ ይጓዛል በደስታ ፍቅሯን ተሸክሞ ሰላም ላንቺ ውድ እናቴ የ9 ወር ቤቴ። አይበቃችሁ?
በርገራችንን አስተሳሰራችንን እንቅመስ። እሺ ፕሊዝ። እሺ ደግሞ በባህል ቂጣ መሆኑ በጣም ደስ ይላል። አሁን እንደዚህ ማታ ማታችን ተያክል ከዚችም ያነሰች እንደ ስናክ አይነት ነገር ቢዘጋጅና ለማታ ለፈንዲቃ እንግዶች ቢታቀብ ምን ይመስላል? አለ እኮ በጣም እንደዚህ ይሄ ያስታወሰኝ እንደውም የባህል ቂጣው የልጆች ፕሮግራም አለና ለልጆች ጥብኛ ቤት እንጋግርና በነፃ ለህፃናቶች አላቅም ነበር እንኳን ዘወከኝ እና ደስ ይላል። እቺ ደግሞ ሲለኝ ማለት አልደንቴ ነው። ቆንጆ ነው በጣም። ብዙ ጊዜ እኔ የለመድኩት ስፓይሲ ነገር ነው የሚያቃጥል። ይሄ ግን አይደለም፣ ግን የሚገርም ጣዕም አለው። ቆንጆ ነው።
ነው።